ለመግባት ቢያንስ መፈለግ አለብን ምእመናን። ለምን መሰላችሁ? ንስሐ ለመግባት የማትፈልግና ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። ንስሐ ለመግባት የምታስብ ነፍስ ግን ኃጢአትን ለመተው ቅርብ ነው የምትሆነው ወገኖቼ። ንስሐ ለመግባት ባልፈለገ ንስሐ ለመግባት ባላሰብን ጊዜ ሁሉ ግን በኃጢአት ውስጥ ለመኖር የተመቻቸን ነው የምንሆነው። ታዲያ የእግዚአብሔር ቃል መፍሰሱ ምንድነው? ታዲያ የዘመን ብዛቱ ምንድነው? የእግዚአብሔር ቃል ምን እንደሚል አልሰማችሁም? ቅዱስ ጴጥሮስ በመልእክቱ እንዲህ ነው የሚለው፣ ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል እግዚአብሔር። እግዚአብሔር ለምን ታገሰ? እግዚአብሔር የቀን ዕድል ለምን ሰጠ? እግዚአብሔር ለምን ጠበቀ? እግዚአብሔር ለምን ዕድሜን አልቆረጠም? እግዚአብሔር ዘመንን ለምን አላበቃም? ሁላችን